እነሆ በመጨረሻም ቀኑ ደርሷል። አዶናይ ወይስ ዩቲናስ የሚለው ጥያቄ ዛሬ ምላሹ የሚያገኝ ይሆናል። ወር ሙሉ በርካቶችን ጎራ ለይቶ ሲያጨቃጭቅ የነበረው የዓመቱ ምርጥ ቲክቶከር ማን ነው የሚለው ጥያቄ ዛሬ በይፋ ምላሹን ያገኛል። ዛሬ ምሽት ከ10 ሰዓት ጀምሮ የ2025 ቲክቶክ ክሬቲቭ አዋርድ ዝግጅት በይፋ ይጀምራል። አሸናፊዎቹም በይፋ ለህዝብ ይታወጃሉ። እጅግ በርካቶችም የሚወዱትና ይገባዋል ብለው ያሰቡትን ሰው ድምጻቸው ሰጥተዋል። የዓመቱ ምርጥ ቲክቶከር አዶናይ ይገባዋል ያሉ በመቶ ሺዎች የሚቆጠሩ ሰዎችም ለአዶናይ ድምጻቸው ሰጥተውታል። በአንጻሩ ዩቲናስ ይገባታል የሚሉ በመቶ ሺዎች የሚቆጠሩ የእሷ ደጋፊዎችም ለዩቲናስ ድምጻቸው ሰጥተዋታል። በእናንተ ግምት ማን ያሸንፋል? አዶናይ ወይስ ዩቲናስ? በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G-Power Creative Awards. Adonai. ሰግጥ የታባት ሰግጣለህ የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን እቺ ከፍተን